ሰላም ሰላም ወደ ዩቲዩብ ቤተሰቦች እንዴት ናችሁ? ከፍሬሽማን ኮርሶች አንዱ የሆነው ጀነራል ሳይኮሎጂ ቻፕተር 1 ዲፊኒሽን ኤንድ ኮንሰፕትስ ኦፍ ሳይኮሎጂን የምናየው ይሆናል ዛሬ። ለዚህ ዩቲዩብ ፔጅ አዲስ ናችሁና ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ቀጥታ ወደ ኮርሱ እንሄዳለን። ብሬንስቶርሚንግ ኩዌሽኖች አሉ። ዋት ካምስ ቱ ዩር ማይንድ ዌን ዩ ሂር ዘ ወርድ ሳይኮሎጂ? ሳይኮሎጂ የሚለው ቃል መጀመሪያ ሲሰሙ ወደ አእምሯችሁ የሚመጣው ምንድን ነው? ሃቭ ዩ ሪድ ኦር ሊስንድ ቱ ኤኒቲንግ ሪሌትድ ቱ ሳይኮሎጂ? ከዚህ በፊት ሰምታችኋል ወይ? ዋት ዋዝ ኢትስ ኮንተንት አባውት? ዱ ዩ አፕሪሺየት ኢት? ዋይ? ያ ሳይኮሎጂ ብዙ ሰው አፕሪሺየት የሚያደርግ ደስ የሚል ኮርስ ነው። ዋት ዱ ዩ ኤክስፔክት ፍሮም ዘ ኮርስ ኢን ሳይኮሎጂ የሚሉት ብሬንስቶርሚንግ ኩዌሽኖች አሉ። ኦብጀክቲቮች አሉ። ይሄን ቻፕተር ከጨረስን በኋላ እነዚህን ኤክስፔክት ይደረጋል እነዚህን እንድናቅ ማለት ነው። Define basic terms in the course. Explain the role of psychology as a means of promoting human welfare. ሰዎችን ደህንነት ፕሮሞት በማድረግ ላይ በማሻሻል ላይ ሳይኮሎጂ ሮሉ ምንድን ነው? እሱን ኤክስፕሌን እናደርጋለን። ሪሌት ሜጀር ፐርስፔክቲቭ ኦፍ ሳይኮሎጂ ዊዝ ኢሹ ኢትስ ኮንሰርንድ አባውት ፐርስፔክቲቮች አሉ። ሳይኮሎጂ እነሱ እናያለን። ዲፈረንሺየት ሰብ ፊልድ ኦፍ ሳይኮሎጂ። ሳይኮሎጂ የተለያዩ ሰብ ፊልዶች አሉት በስሩ እነሱን ዲፈረንሺየት እናደርጋለን። ዲስክራይብ ኤንድ ኢቫሉዌት ሜጀር ቲዎሬቲካል አፕሮች ቱ ሳይኮሎጂ። አይደንቲፋይ ዘ ሜን ኤሪያ ኦፍ ሪሰርች ኢንተረስት ኤንድ ፕሮፌሽናል አክቲቪቲ ኢን ሳይኮሎጂ የሚሉትን በዚህ ቻፕተር እናያለን ማለት ነው። በደንብ መከታተላችሁን እንዳትረሱ። እንጀምር። ዲፊኒሽን ኤንድ ኮንሰፕትስ ኦፍ ሳይኮሎጂ። ከሳይኮሎጂ ዲፊኒሽን ኮንሰፕቱ ነው የምንነሳው። ሳይኮሎጂ composed of two Greek words, psyche and logos. Psyche means soul, mind and consciousness. ሳይኮሎጂ ከሁለት የግሪክ ቃላት የተዋቀረ ቃል ነው ማለት ነው። ሳይኪ ማለት ሶል፣ ይህ ነፍስ የምንለው፣ ማይንድ አእምሮ ወይም ደግሞ ኮንሽስነስ ንቃተ ህሊና የሚለውን ሲወክልልን፣ ሎጎስ ሚንስ ስተዲ ኖሌጅ ኦር ሳይንስ። ዳት ሚንስ ሳይኮሎጂ study about the mind, study about the soul or knowledge about the mind or a mind science ልንለው እንችላለን ማለት ነው። Thus for those ancient Greek philosophers, psychology was defined as the study of mind or soul. Scientifically, psychology is defined as the scientific study of behavior and mental processes of both human being and other animals. Scientifically ስናይ ሳይኮሎጂ ስለ ሰዎች እና ስለ እንስሳት ቢሄቨራቸው እና ሜንታል ፕሮሰሳቸውን ሳይንቲፊክ በሆነ መንገድ ስተዲ የሚያደርግ ነው ይላል። ይህ ሳይንቲፊክ ዲፊኒሽን ነው። ሳይኮሎጂ ስተዲስ ቢሄቨር። ሳይኮሎጂ ቢሄቨርን ስተዲ ያደርጋል። ቱ ሜክ ኢንፈረንስ አባውት ዋት ዘ ፐርሰን ዳዝ ኤንድ ፕሮሰስ ኢን ሂዝ ኦር ሄር ማይንድ። ፐርሰን ወይም ደግሞ ግለሰቦኛ ማለት እንችላለን ባደረገው ወይም ደግሞ ባደረገው ነገር እና ወይም በሚያደርገው ነገር እና ፕሮሰስ ኢን ሂዝ ኦር ሄር ማይንድ አእምሮ ላይ ፕሮሰስ እየሆነ ያለው እያሰበው ባለው ነገር እና እያደረገ ባለው ነገር ያለው ኢንፈረንሱን ነው። ኦቨርት እና ከቨርት ቢሄቨር ብለን ሁለት አይነት ባህሪያቶችን እናያለን። ኦቨርት ስንል አክት የምናደርገው ወይም ደግሞ ለሰዎች የሚታይ የሆነ ባህሪ ሲሆን፣ ከቨርት ስንል ግን የተሸፈነ ወይም ደግሞ ይሄ በሀሳብ ደረጃ ያለ ግን አውትሳይድሊ ማየት የማንችል ኢንተርናል ኢነርት የሆነ ቢሄቨራችን ነው ማለት ነው። ኦቨርት ቢሄቨር ኦብዘርቭድ ኤንድ ሜዠርድ ዳይሬክትሊ ነው። ማንም ማየት ይችላል፣ ሜዠርም ማድረግ ይችላል። ከቨርት ስንል ግን ማይንድ ኦር ሜንታል ፕሮሰስ ነው ወይም እያሰብነው ያለው ነገር ነው፣ እያብሰለሰልነው ሰች አስ ፊሊንግ አሁን ስሜታችን ማንም ማየት አይችልም። አቲቲዩድ አመለካከቱ፣ ያሳሰባችን፣ ቶታችን ነቲንግ ወይም ደግሞ ማንም ሰው ሊያየው አይችልም ማለት ነው። ስተዲ ስለነዚህ ያጠናል ማለት ነው። ኦቨርት እና ከቨርት ቢሄቨር ስንል እነዚህን ሁለት ነገራቶችን መያዝ አለበት። ኦቨርት አክት የምናደርገው ማንም ሰው ሊያየው የሚችለው ከሆነ ኦቨርት፣ ከቨርት ግን የተሸፈነው ከሆነ ነው ወይም ደግሞ ኢነርት የሆነ ኢንተርናል የሆነ ነው። Unlike other behavioral science, psychology exclusively studies individual behavior and covers wide range of behaviors. ከሌሎች behavioral ሳይንሶች የምንላቸው አለው ሌሎች ሳይንስ ከነሱ በተለየ መልኩ ሳይኮሎጂ
ኤክስክሉሲቭሊ ስተዲ የሚያደርገው በዋናነት የሚያጠናው ስለ ኢንዲቪዥዋል ስለ ግለሰቦች ቢሄቨር እና እንዲሁም ለቢሄቨር ደግሞ ብዙ ሽፋን ይሰጣል ማለት ወይም ደግሞ በጣም በስፋት ትኩረት አድርጎ የሚሰራው ቢሄቨር ላይ ነው ማለት ነው ሳይኮሎጂ። ቢሄቨር ኢን ኢትስ ብሮደር ሴንስ ኢንክሉድ ኦል ታይፕስ ኦፍ ሂውማን አክቲቪቲ። ቢሄቨር ስንል እያንዳንዱን የሰዎች ሂውማን አክቲቪቲያችንን ይጨምራል ማለት ነው። ሞተር አክቲቪቲ ይሄ ከዋኪንግ ከስፒኪንግ ጋር ንግግራችን፣ አረማመዳችን፣ ድርጊታችን እነዚህ ባህሪ ውስጥ ይገባሉ ማለት ነው። ኮግኒቲቭ አክቲቪቲ የምንላቸው አሉ። ይሄ ፐርሲቪንግ ከመቀበል ወይም ደግሞ ሪመምበር ከማስታወስ፣ ቲንክ ሪዝኒንግ ከማሰብ ከምክንያታዊነት አንጻር ያሉ ነገራቶችን ይታያሉ። ኢሞሽናል አክቲቪቲ ከስሜት ጋር ይህ ከደስታ ሳድ ወይ አንግሪ ከቁጣና ኤፍሬት ከፍርሃት ጋር የተገናኙ ነገራቶች ከሆኑም ራሱ ቢሄቨር ውስጥ ይገባሉ ማለት ነው። ቢሄቨር ኢዝ ቦዝ ሜንታል ኤንድ ቦዲሊ። ቢሄቨር ሜንታልም ነው እንዲሁም ምንድነው ቦዲሊም ነው ማለት ነው። ሌላው ሳይኮሎጂ ሳይንስ ኦር አን አርት ይላል። ሳይኮሎጂ ሳይንስ ነው ወይስ አርት ነው ይላል። ሳይኮሎጂ ቦዝ ሳይንስ ኤንድ አልሶ አን አርት። ሳይኮሎጂ ሳይንስም ነው አርትም ነው። ሳይኮሎጂስት ላይክ ኤኒ አዘር ሳይንቲስት ዱ ኤክስፐሪመንት ኤንድ ፎሎ ሳይንቲፊክ ፕሮሲጀርስ ቱ አንደርስታንድ ኤንድ ሶልቭ ሂውማን ፕሮብለምስ። ሳይኮሎጂ ሳይንስ ነው ያልንበት ምክንያት ልክ እንደ ማንኛውም ሳይንቲስት ወይም ደግሞ ልክ እንደ ሌሎች ሳይንቲስቶች ኤክስፐሪመንቶችን ይሰራል። እንዲሁም ሳይንቲፊክ የሆኑ ፕሮሲጀሮችን ኤክስፐሪመንት ለመስራት የሚያስፈልግ ወይም ደግሞ ሂውማን ፕሮብለሞች ሶልቭ ለማድረግ እና አንደርስታንድ ለማድረግ ሳይንቲፊክ የሆኑ ፕሮሲጀሮችን በሙሉ ይከተላል። ኤክስፐሪመንት ይሰራል። ሳይንቲፊክ ፕሮሲጀሮችን ተከትሎ ሂውማን ፕሮብለሞችን አንደርስታንድ ኤንድ ሶልቭ ያደርጋል። ሳይኮሎጂ ኢዝ ኦልሶ አን አርት። አርት ነው ያልንበት ምክንያት ደግሞ ኢትስ አን አፕሊኬሽን ኦፍ ሳይንስ። ሳይንሱን ነው አፕላይ የምናደርግበት ሳይንስ ነው ማለት ነው። ሳይኮሎጂ ፎከስ ኦን ዘ አፕሊኬሽን ኦፍ ሳይንስ ቱ ፕሪቨንት ኤንድ ኮንትሮል ሂውማን ፕሮብለምስ። የሰዎችን ወይም ሂውማን ፕሮብለሞችን ኮንትሮል እና ፕሪቨንት ለማድረግ የተለያዩ ሳይንሶችን አፕላይ እናደርጋለን አይደለ? ዳትስ አን አርት ነው ማለት ነው። አርት ባይ ዘ ወይ አርት ስንል አን አክሽን ኦር አን አፕሊኬሽን አፕ ላይ የሚደረግ ነገር ነው ማለት ነው አርት የምንለው። ኦኬ ሜኪንግ ላይፍ ፍሮም ወርስ ቱ ኢዚ። አርት ስንል በቀላሉ ምን ማለት ነው? ላይፍን ከወርስ ወደ ኢዚ ወርስ በጣም ከዲፊካልት ከነበረው ወደ ኢዚ ወደ ቀላል ወደ ሆነው መቀየር ወይም ደግሞ ቼንጅ እንደማድረግ ማለት ነው። ኦኬ እንቀጥል። ጎልስ ኦፍ ሳይኮሎጂ እናያለን። እንቀጥል። የሳይኮሎጂ ግቦቹ ምንድን ናቸው? 4 አይነት ግቦች አሉ። ሳይኮሎጂ ዲስክራይቢንግ፣ ኤክስፕሌኒንግ፣ ፕሪዲክቲንግ ኤንድ ኮንትሮሊንግ እንላቸዋለን ማለት ነው። የመጀመሪያው ዲስክራይቢንግ ስንል is giving clear picture about the phenomena or telling about what something is like። ግልጽ የሆነ ፒክቸር ዲስክራይብ መግለጽ ማለት ነው አይደለ? ጊቪንግ ክሊር ፒክቸር ግልጽ የሆነ ምስል መፍጠር ማለት ነው። about the phenomena or telling about what something is like መናገር ማለት ነው። what something is like የምንወደው ነገር ቴል ማድረግ መናገር ወይም ደግሞ ዲስክራይብ ማድረግ መግለጽ ማለት ነው። ኤክስፕሌኒንግ ስንል ደግሞ ሁለተኛው is all about suggesting possible reason why it or the behavior happened። ይሄ ከሪዝን ጋር ዋይ ከሚለው ጋር የተገናኘ ነው። ዲስክራይቢንግ ዋት ነው። ኤክስፕሌኒንግ ግን ዋይ ኢት ነው። ለምን ፖሲብል እንዳረገ suggest possible reason ነው። why the behavior happened, why that behavior is happened። ለምንድነው ያ behavior happen ያደረገው የሚለውን ወይም ደግሞ what that action is happened ያን አክሽን ለምንድነው happen ያደረገው የሚለውን ሪዝን የሚሰጠን ነው ማለት ነው። ሁለተኛ ኤክስፕሌኒንግ። ሶስተኛው ፕሪዲክቲንግ ነው። ፕሪዲክቲንግ once we know what happens ይሄ ዲስክራይቢንግ ማለት ነው። why it happens explaining we can begin to speculate or
predict what will happen in the future ምን እንደተከሰተ ለምን እንደተከሰተ ካጠና በኋላ ምን እንደምናደርገው ፕሪዲክት ነው የምናደርገው። what will happen in the future future ላይ ምን happen ያደርጋል የሚለውን ፕሪዲክት እናደርጋለን ማለት ነው። The other one is controlling. This is the last but the most goal of psychology and refers to helping, limiting, influencing and changing the behavior. መጨረሻው ኮንትሮሊንግ ነው። ይሄ ላስት ነው but the most goal of psychology ይሄ ምንድነው? ሄልፒንግ፣ ሊሚቲንግ፣ ኢንፍሉዌንሲንግ መጨረሻ ላይ ደግሞ ካልተቻለ ባህሪውን ቼንጅስ ከማድረግ የሚሄድ ነው ማለት ኮንትሮሊንግ። የሳይኮሎጂ ሂስቶሪካል ሩት ወይም ደግሞ ታሪካዊ አመጣጡን ስናይ ሳይኮሎጂ አስ ኤ ሳይንስ ዋዝ ስታብሊሽድ ባይ ዊሊያም ሞንት ኢን 1879። ይሄ ብዙ ጊዜ ሚድ አካባቢ የሚመጣ ጥያቄ ነው። ሳይኮሎጂ እንደ ሳይንስ ስታብሊሽድ የሆነው አስ ኤ ሳይንስ ማለት ነው በዊሊያም ሞንት ነው በ1879። he was the first man to establish the first psychological laboratory የመጀመሪያው ሳይኮሎጂካል ላብራቶሪን ኢስታብሊሽ ያደረገው ማን ነው? ዊሊያም ሞንት ነው ማለት ነው። ሳይኮሎጂ ቢግን አስ ኤ ሳይንስ ኦፍ ሜንታል ላይፍ ሳይኮሎጂ ሲጀምር በመልኩ ነው የጀመረው አስ ኤ ሳይንስ ኦፍ ሜንታል ላይፍ ስለ ሜንታል ላይፋችን የሚያጠና ሳይንስ ሆኖ ነው ማለት ነው የጀመረው። ወንት ሳው ሳይኮሎጂ አስ the study of conscious experience or understanding mental process focusing on inner sensation, feeling and thought. ወንት ሳይኮሎጂን የሚያየው ወይም ደግሞ የሚመለከተው study of conscious experience ስለ ንቃተ ህሊናችን ኤክስፒሪየንሶች ነው ወይም አንደርስታንዲንግ ሜንታል ፕሮሰስ ኦፍ ፎከሲንግ ኦን ምን ላይ ነው በዋነኝነት ወንት ፎከስ ያደርገው ኢነር ሴንሴሽን ነው ወይም ደግሞ ኢነር ፓርትስ ኦፍ ማይንዳችን ላይ ፊሊንግ እና ታውት የምንላቸው ይሄ ስሜታችን ወይም ደግሞ ታውታችን አመለካከታችን ጋር የተገናኘው ነገር ነው ማለት ነው። He did this through introspection, asking the person to describe what was going on in his or her mind. ይሄንንም የሰራ የነበረው በመልኩ በኢንትሮስፔክሽን። ኢንትሮስፔክሽን ማለት ኢንትሮ ስፔክት ሁለት ቃል ነው ባይዘው ይሄኛው ስፔክሽን ምንድነው? ፍተሻ መፈተሽ ነው አይደለ? ስፔክት ኦር ስፔክት to inspect the internal parts of mind ማለት ነው። or asking the person ሰዎችን መጠየቅ to describe what was going on his or her mind አእምሯችሁ ላይ ምን እያሰቡ እንዳለ ወይም ደግሞ ምን እየተብሰለሰለ እንዳለ አስክ ማድረግ ማለት ነው። ኢንትሮስፔክሽን until 1920 psychology remained as the science of mental life ከ1920 ወይም ደግሞ እስከ 1920 ሳይኮሎጂ ሳይንስ ኦፍ ሜንታል ላይፍ ነበረ። ከ1920 እስከ 1960 ግን ሳይኮሎጂ ሪፋይንድ as the science of observable and measurable behavior by American psychologist Watson ከ1920 እስከ 60 ግን ራሱን አበልጽጎ ኦብዘርቫብል እና ሜዠረብል የሆኑ ቢሄቪየሮችን የሚያጠና ሳይንስ ሆኖ መጣ ማለት ነው። በአሜሪካዊ ሳይኮሎጂስት ዋትሰን። እዚህ ጋር በደንብ መያዝ ያለባችሁ ቅድም የመጀመሪያው ወንት ያየነው ኢንተርናል ፓርትስ ኦፍ ማይንዳችን ላይ ነው ወይም ደግሞ ኮንሺየስ ኤክስፒሪየንሳችን ላይ ነው በዋነኝነት ትኩረት ያደረገው። ነገር ግን ዋትሰን ግን ኤክስተርናል ወይም ደግሞ ኦቨርት ቢሄቪየር የምንላቸው ላይ ኦብዘርቫብል እና ሜዠረብል የሆኑ ቢሄቪየራችን ላይ ነው በዋነኝነት ትኩረት ያደረገው ማለት ነው። አፍተር 1960 ሳይኮሎጂ ኮንሲደርድ ስተዲንግ ቦዝ ሜንታል ፕሮሰስ ኤንድ አውተር ቢሄቪየር ከ1960 በኋላ ግን ሳይኮሎጂ ሁለቱንም የወንትን ሜንታል ፕሮሰስ ያዘ የዋትሰንን ደግሞ አውተር ቢሄቪየርን ይዞ ሁለቱንም የሚያጠና ሳይንስ ሆነ ማለት ነው። one of the biggest issue was እዚህ ጋር ትልቁ ኢሹ ምንድን ነው? the human affected more by internal that means mind consciousness or unconsciousness or external influence socio-physical environment ትልቁ እዚህ ጋር ጥያቄው ምንድን ነው? ሰዎች
በየትኛው ነው ሞር አፌክት የተደረጉ ያሉት? በኢንተርናሉ ነው በኤክስተርናሉ ነው? ኢንተርናል ስንል ማይንድ ኮንሽስነስ፣ ይሄ ንቁ የሆነ የአእምሯችን ክፍልና አንኮንሽስነስ ወይም ንቁ ባልሆነ የአእምሯችን ክፍል ላይ ነው ሞር አፌክት የተደረጉ ያሉት ወይስ ኤክስተርናል ኢንፍሉዌንስ ዳት ሚንስ ሶሾ ፊዚካል ኢንቫይሮንመንት ነው አፌክት ያደረጋቸው ያሉት የሚለውን ሁለቱም መለየቱ ላይ ነው ወይም ደግሞ በሁለቱም ላይ ነው ትልቁ ጥያቄ። በየትኛው አፌክት ይደረጋሉ የሚለውን ትልቁ ኢሹ ነው ማለት ነው እስከ ዛሬ ድረስ። ዱዩ ቱ ዚስ ኮንትሮቨርሲስ፣ በዚህ ልዩነቶች ምክንያት ፈንዳሜንታል ኩዌስችንስ አባውት ዋት ሹድ ሳይኮሎጂ ስተዲ ዌር ሬዝድ፣ ሳይኮሎጂ ስለምንድን ነው ማጥናት ያለበት የሚለውን የተለያዩ ሀሳቦች ሬዝ መደረግ ጀመሩ ማለት ነው። እንዲሁም ስኩል ኦፍ ቶቶች የተለያዩ የአመለካከት ትምህርት ቤቶችን ኢመርጅ መደረግ ጀመሩ ማለት ሳይኮሎጂካል ስኩል ኦፍ ቶት የምንላቸው ማለት ነው ኢመርጅ መደረግ ጀመሩ። አርሊ ስኩል ኦፍ ሳይኮሎጂ እንደ ሞደርን ስኩል ኦፍ ሳይኮሎጂ የምንላቸው አሉ። እዚህ ጋር አርሊ ስኩል ኦፍ ሳይኮሎጂን እናያለን። ከአርሊ ስኩል ኦፍ ሳይኮሎጂዎች ውስጥ የመጀመሪያው ስትራክቸራሊዝም ነው። ስትራክቸራሊዝም ሳይኮሎጂ ስተዲ አባውት ዘ ስትራክቸር ኦር ኤሌመንት ኦፍ ዘ ማይንድ። ስትራክቸራሊዝም ምንድነው የሚለው ሳይኮሎጂ ስተዲ የሚያደርገው ማይንዳችን በማይንዳችን ስትራክቸሮች ወይም ደግሞ ኤሌመንቶች ላይ ነው ይላል። ያ ማለት ማይንዳችን የተዋቀረበት ወይም ደግሞ የራሱ የሆነ ክፍሎች አሉት አይደለ? ስትራክቸሮች ስለነሱ ነው የሚያጠናው ማለት ነው። ስትራክቸራሊዝም ፋውንድድ ባይ ዊሊያም ዎንት ፋውንደር ኦፍ ሞደርን ሳይኮሎጂ። በማን የተዋቀረው ይህ ስትራክቸራሊዝም? በዊሊያም ዎንት። ዊሊያም ዎንት ማለት ሞደርን ሳይኮሎጂን አሴ ሳይንስ የጀመረው ብለን አለሱ ዊሊያም ዎንት ነው ማለት ነው። ይሄንን ፋውንድ ያደረገው he saw psychology as the study of conscious experience። ያ ቅድም እንዳለው ዊሊያም ዎንት ሳይኮሎጂ እንደሚመለከተው study of conscious experience። he did this through introspection, that means asking the person to describe what is doing in his or her mind. Analyzing the mental experience into three basic mental elements። ሜንታል ኤክስፒሪያንሶችን ወደ 3 ቤዚክ ሜንታል ኤለመንት ወይም ደግሞ ስትራክቸር ይከፋፍላቸዋል። that is image, feeling and sensation። ይሄ ምስል የምንለው ፊሊንግ ስሜት እና ሴንሴሽን ደግሞ ስለ አንድ ነገር ያለ አመለካከት ወደ እነዚህ 3 ነገራቶች ይከፋፍላቸዋል ማለት ነው። ሁለተኛው ፈንክሽናሊዝም ነው ከርሊ ስኩል ኦፍ ሳይኮሎጂዎች ውስጥ ማለት ነው። ፈንክሽናሊዝም ዊሊያም ጄምስ ፖይነር ፈንክሽናሊዝም፣ ይሄን ፖይነር ያደረገው ወይም ደግሞ ፋውንድ ያደረገው ፈንክሽናሊዝም ዊሊያም ጄምስ ነው ማለት ነው። ሳይኮሎጂ ስተዲ አባውት ዘ ፈንክሽን ኦፍ ዘ ማይንድ። ይህ በአጭሩ ሳይኮሎጂ ስለምን ያጠናል ይላል? ስለ ማይንድ ፈንክሽን ነው፣ የአእምሯችን ተግባሮች ስለ እነሱ ነው የሚያጠናው ይላል። how the mind allows people to function in the real world። ሰዎች ሪል ወርልድ ላይ ፈንክሽን ሲያደርጉ ወይም ደግሞ አክሽን ሲፈጽሙ አእምሯቸው እንዴት ነው አለው የሚያደርገው የሚለው ነው። how people work፣ እንዴት ነው ሰዎች የሚሰሩት? play and adapt to their surrounding፣ እንዴት ነው ፕሌይ የሚያደርጉት? እንዴት ነው አዳፕት የሚያደርጉት ሰራውንዲንጋቸውን ወይም ደግሞ ኢንቫይሮንመንቱን? እንዴት ነው ማይንዳቸው አለው የሚያደርግላቸው የሚፈቅድላቸው? ይሄንን የሚለውን ነው የሚያጠናው። more interested in how the mind function። ይሄ በዋነኝነት ትኩረቱ ምንድነው? ማይንዳችን እንዴት ነው የሚሰራው ነው። in the emphasis on adaptive function of mind and behavior to the changing environment። ባጭሩ ፈንክሽናሊዝም how mind work, how mind act የሚለውን ነው። examining human mind in terms of its structural elements and function። ኤግዛማይን ያደርጋል የሁማን ማይንድን in terms of mind structural element እና function። the other one is gestalt psychology or good figure psychology እንለዋለን። ገስታልት በማክስ ወርቲመር how study sensation and perception። ማክስ ወርቲመር ነው ፋውንድ የሆነው። ማክስ ወርቲመር በምንድነው የምናውቀው? ስለ ሴንሴሽን እና ፐርሴፕሽን ስተዲድ ያደረገ ነው ማለት ነው። ገስታልት ሚንስ ጉድ ፊገር። ሳይኮሎጂ ሹድ ስተዲ አባውት ዘ ሆል ማይንድ። ገስታልቶች ደግሞ እንደው የሚሉት ሳይኮሎጂ ስለ ሆል ማይንድ ነው የሚያጠናው ይላል።
ቅድም ስትራክቸራል ምናል ኤሌመንትስ ኦር ስትራክቸር ኦፍ ማይንድ ነው የሚያጠናው ብለናል። ፋንክሽናሊዝም ስለ ማይንድ ፈንክሽን ብቻ ሃው ማይንድ ፈንክሽን ማይንዳችን እንዴት ነው ፈንክሽን የሚያደርገው ነው። ገስታልት ግን በአንጻር ምንድነው ሆል ማይንድ ነው፣ ስለ ሙሉ አእምሯችን የሚያጠና ነው ይላል። ገስታልት አይዲያ አር ናው ፓርትስ ኦፍ ዘ ስቲዲ ኦፍ ኮግኒቲቭ ሳይኮሎጂ። አሁን ላይ ገስታልቶች ሀሳብ በምን ከሳይኮሎጂ አንዱ ፓርትስ ኦፍ ሳይኮሎጂ ከምነው ኮግኒቲቭ ሳይኮሎጂ ውስጥ የሱ ፓርት ነው ማለት ነው። ፊልድ ፎከሲንግ ኖት ኦንሊ ኦን ፐርሰፕሽን በት አልሶ ኦን ለርኒንግ ሜሞሪ ቶት ፕሮሰስ ኢን ፕሮብለም ሶልቪንግ ላይ ትኩረት ያደረገ ነው። ኮግኒቲቭ ሳይኮሎጂ የገስታልቶች አይዲያም እዚህ ውስጥ ነው ያለው። ኢንስቲድ ኦፍ ኮንሲደሪንግ ሰፓሬት ፓርትስ ዳት ሜክ አፕ ቲንኪንግ ገስታልት ሳይኮሎጂስት ኮንሰንትሬትድ ኦን ደ ሆል ፓርቶቹ ላይ ሳይሆን ወይም ደግሞ ሰፓሬት የሆኑ ፓርቶች ላይ ሳይሆን ኮንሲደር የሚያደርጉት ወይም ደግሞ ሞር ፎከስ የሚያደርጉት ገስታልቶች ምን ላይ ነው ኮንሰንትሬት የሚያደርጉት? ሆል ላይ ነው። ሆል ፓርትስ ኦፍ ማይንድ ነው፣ ማይንዳችን ላይ ነው ትኩረት የሚያደርጉት ማለት ነው። ሂውማን ቢንግ ኤንድ አዘር አኒማልስ ፐርሲቭ ዘ ኤክስተርናል ወርልድ አስ አን ኦርጋናይዝድ ፓተርን ኖት አስ ኢንዲቪዥዋል ሴንሴሽን። ሂውማን ቢንግ ሌሎች አኒማሎችም ኤክስተርናል ወርልድን ፐርሲቭ የሚያደርጉት ወይም እንደሚመለከቱት እንደ ኦርጋናይዝድ ፓተርን አንድ መዋቅር እንዳለው ወይም ደግሞ አንድ ፓተርን እንዳለው መዋቅር ነው ማለት ነው እንጂ እንዲከፋፍለው ኢንዲቪዥዋል ወይም ደግሞ ፓርቲ ላይ አይደለም የሚያዩት ማለት ነው። ለዛ ነው ገስታልቱ ደሞት ኦፍ ገስታልት ሳይኮሎጂያቸው ይሄ መፈክራቸው ወይም ደግሞ ሞቷቸው መርሃቸው ናቸው። the whole is greater than the sum of its parts። ሆል ከምን ይበልጣል? ከሰም ይበልጣል። ማለት ከፓርትስ ሰም ኦፍ ፓርት ይበልጣል ማለት ከፓርቶች የተደማመሩት ከነሱ ማን ይበልጣል? ሆል ይበልጣል ማለት the whole is greater than the sum of its parts። behavior should be studied as a whole than separate incidences። እንዲህ ሰፓሬትሊ ከፋፍለው ስተዲት ከማድረግ ይልቅ ምንድነው ሹድ የሚያደርገው ወይም ደግሞ የሚመክረው as a whole ስተዲት ቢደረግ ነው ማለት ነው። Mind should be thought of as a result of the whole pattern of sensory activity and the relationships and the organization within their pattern። The other one is አራተኛው behaviorism። behaviorism በዋትሰን ነው ፋውንድ የተደረገው። ዋትሰን ማን ነው? ቅድም አይተናል አለ ስለ ኦብዘርቫብል እና ሜዠረብል ወይም ደግሞ ኦቨርት ስለሆኑ ቢሄቪየሮችን ስተዲ ያደረገው ግለሰብ ነው ማለት ነው። ቢሊቭ ዛ ሳይኮሎጂ ሹድ ስተዲ ኖት ሰብጀክቲቭ ቢሄቪየር ራዘር ኦብዘርቫብል ኤንድ ሜዠረብል ቢሄቪየር። ሳይኮሎጂ ሰብጀክቲቭ ቢሄቪየሮች ላይ ብቻ ሳይሆን ኦብዘርቫብል እና ሜዠረብል ቢሄቪየሮችን ያጠናል ይላል። The behaviorist also stress the importance of the environment in shaping an individual behavior። ሁለተኛው ሳይኮአናሊሲስ። ሳይኮአናሊሲስ ታውት ነው ወይም ደግሞ ስኩል ኦፍ ታውት ነው። በሲግመንድ ፍሩድ ነው ደግሞ ፋውንድ የተደረገው። ሲግመንድ ፍሩድ ታዋቂ የሳይኮሎጂ ሊቅ ነው ማለት ነው። ሳይኮሎጂ ስተዲስ አባውት the components of the unconscious parts of human mind። ሳይኮአናሊሲሶች ወይም ደግሞ ሲግመንድ ፍሩድ ምን ይላል? ሳይኮሎጂ ስተዲ የሚያደርገው about the components of unconscious parts of the human mind። human mind በዚህ በሁለት ይከፈላል። የሰው ልጆች አእምሮ ኮንሽስ እና አንኮንሽስ። ኮንሽስ የምንለው ንቁ የሆነ የአእምሯችን ክፍል ሲሆን አንኮንሽስ ማይንድ የምንለው ደግሞ ንቁ ያልሆነው የአእምሯችን ክፍል ነው። ስለዚህ ሳይኮ አናሊሲስ ቲዎሪ ስተዲ የሚያደርገው ሳይኮሎጂ ስተዲ የሚያደርገው ስለምንድን ነው ይላል? ይሄ ንቁ ያልሆነ የአእምሯችን ክፍል ላይ ነው ይላል። unconscious parts of human mind believe that behavior is determined by powerful inner force። እነዚህ የሚያምኑት ምንድነው? ቢሄቪየራችን ዲተርማይን የሚደረገው በውስጣችን ባለው ፓወርፉል ኃይል ነው ይላል። ውስጣችን ባለው ፓወርፉል የሆነ ኢነር ፎርስ ነው። assume that people repress some of their behaviors which in turn cause personal disturbances። some of the physical illness of his patients didn't have medical or bodily cause። የተወሰኑ ፊዚካል ኢልነሶች ፊዚካል ህመሞች ማለት ነው ኦፍ ሂዝ ፔሸንት የታካሚዎቻቸው ወይም ደግሞ የበሽተኞች
ዲድንት ሃቭ ሜዲካል ኦር ቦዲሊ ኮዝ ኬዛቸው ሜዲካል አይደለም ወይም ደግሞ ቦዲሊ አይደለም አካላዊ አይደለም በት ምንድነው ይላል ነን ፊዚካል ወይም ደግሞ ኢሞሽናል ነው ይላል። the unconscious which is the subject matter of psychoanalysis contains hidden wishes, passions, guilty secrets, unspeakable yearnings and a conflict between desire and duty። ይሄ አንኮንሽስ ስንል ውስጡ ምን ይዘዋል? ሂድን ዊሾች ይሄ ምንድነው? የተደበቁ ምኞቶች፣ ፓሽኖች፣ ጥልቅ የሆነ ፍላጎትም ናቸው። ጊልቲ ሴክሬትስ፣ አንስፒኬብል የርኒንግስ ያልተናገርናቸው ናፍቆቶች፣ ኮንፍሊክት ቢትዊን ዲዛይር እንደ ዲዩቲ በዲዩቲያችንና በፍላጎትና በግዴታ በኃላፊነት መካከል ያለው ኮንፍሊክት እነዚህ በሙሉ አንኮንሽስ ውስጥ አንኮንሽስ ፓርት ውስጥ የሚገቡ ናቸው ማለት ነው። we are not aware of our unconscious argues and thoughts and they make themselves known in dream, a slip of the tongue, apparent accident and even jokes. he used clinical case studies ምን እንጠቀማለን እዚህ ጋር clinical case study እንጠቀማለን። hypnosis and dream analysis as a method እነዚህ እንጠቀማለን ማለት ነው። modern perspectives of psychology ብለን ደግሞ በፓርት 2 እንቀጥላለን። ለዚህ ዩቲዩብ ፔጅ አዲስ ናችሁና ሰብስክራይብ እስካሁን ካላረጋችሁ ሰብስክራይብ የምትለዋ በተን ተጫኗት። ላይክ ሼር ማድረግ አይረሳ። እጅግ በጣም ከልብ አመሰግናለሁ። በርቱ። አመሰግናለሁ።